ከጓደኞቼ ጋር ለምሳ ወደ ተቀጣጠርንበት ቦታ የሚወስደኝን ታክሲ እየተጠባበቅኩ መንገድ ዳር ቆሜያለሁ። አንዱ አልፏጅ አስፋልቱን አቋርጦ መጥቶ ተጠመጠመብኝ። መውቄ ራስን ጠብቅ እንዳጣ አልፈልግም ብሎኝ ሲሄድ ገረመኝ። ይህን ያህል ስለ ደህንነቴ የሚጨነቅ ሰው ማን ይሆን? ጽሑፎቼን ከየቦታው ለቃቅሞ ዩቲዩብ ቻናሉ ላይ እየጫነ የሚሸቅለው ሰውዬ መሆን አለበት። ታክሲው እስኪመጣ ምን ማድረግ አለብኝ? ምንም። ግን አእምሮ መቦዘን የሚባል ነገር አይወድም። አእምሮ ምንም ካለማሰብ በትርኪ ምርኪ ሐሳቦች መጠመድ ይመርጣል። አንዳንዴ ሳስበው የብዙዎቻችን አእምሮ በመዲናችን እንደሚገኙ የድሮ ቪላዎች ጣሪያ ነው። ጣሪያው ጉልላት አለው፣ ጢስ ማውጫ አለው፣ ዲሽም ተሸክሟል። ዛሬ ጉልላቱ ትርጉሙን አጥቷል። በጢስ ማውጫው በኩልም የሚወጣ ጢስ የለም። የዲሹም አገልግሎት አክትሟል። የእኛም አእምሮ እንዲሁ ከሕይወታችን ጋር ምንም አይነት ግንኙነት የሌለው ብዙ ኮተት ተሸክሞ መኖር ለምዷል። በዚህ ዘመን የቀጠርናቸውን ሰዎች የሆነ ቦታ ቁጭ ብለን ስንጠብቅ ሞባይሎቻችንን እየጎረጎርን እንጠብቃለን። ሞባይል በየእጃችን ከመግባቱ በፊት ድምፃዊ ግርማ ገመቹ ፍቅረኛ እንደሌለው ተናገረ የሚል ርዕስ ያለው አልባሌ ጋዜጣ እያነበብን እንጠብቅ ነበር። ጋዜጣ ፋሽን ከመሆኑ በፊት የነበሩ ሰዎችስ ምን እያደረጉ ይጠብቁ ነበር? ትመጫለሽ ብዬ ጠጠሩን ስለቅም ወይ ቀርተሽ ይሆናል የኔ ጉዳይ አልቅም ብሎ ያንጎራጎረውን ሰው እያስቡት። ያ ጠባቂ ሰውዬ ፍቅረኛውን ዝም ብሎ ከመጠበቅ ጠጠር እየለቀመ መጠበቅን መርጧል። በሚለቅመው ጠጠር ገበታ አይጫወትበትም ወይም በኪሎ አይሸጠውም። ግን በቃ አእምሮውን ከመቦዘን ይታደግለት ነበር። አእምሮአችን ከቦዘነ አርቀን ከቀበርነው ሚስጥር ጋር ያፋጥጠናል። ሞባይሌን ከኪሴ ላጥ አድርጌ ያወጣውና ቲክቶክ መደባበስ ጀመርሁ። አንዱ የሚስቅ ግን የማያስቅ ኮሜዲያን ብቅ አለ። አሳለፉት። ለፊት ጥራት ስለሚጠቅሙ ምግቦች የምትዘረዝር በፊልተር የተበየደ ፊት ያላት ሴት ብቅ አለች። አካለምኳት። ድሮ የሰርቶ አደር ጋዜጣ አዘጋጅ እንደነበረ የማውቀው ሰውዬ ቲክቶከር ሆኖ ብቅ ሲል ገርሞኝ ቀልቤን ሰብስቤ ማየት ጀመርሁ። ጤና ይስጥልኝ ደንበኞች፣ እንደምናችሁ? በያላችሁበት ደህና ናችሁን? እንግዲህ ዛሬ የምንወያይበት ርዕስ አለና ጉሮሮውን አጸዳ። ጉሮሮውን ሳይሆን አካባቢ የሚያጸዳ ነው የሚመስለው። ሰላምታውን ለማቅረብ የፈጀበት ጊዜ ራሱ ወጣት ቲክቶከሮች 4 ቪዲዮ ይሰሩበታል። ወደ አስተያየት መስጫው በችኮላ ወርጄ የሚከተለውን ጣል አድርጌ ወጣሁ። ጀለስ የጥድፊያ ዘመን ነው። ጤና ይስጥልኝ የሚለው ቃል ለቲክቶክ በጣም ይንዘላዘላል። ሃይ ከሚለው ቃል የሚያጥር ሰላምታ እስኪፈጠር ድረስ ሃይ ብለህ ቀጥል። ከላይ የመጣውን ቢጫ ታክሲ በእጄ ምልክት አስቆምኩት። 4 ኪሎ አምባሳደር ህንጻ ትወስደኛለህ? ኦኬ፣ መኪና አልገዛም እንዴ አለኝ ሹፌሩ። መኪና ብገዛ የት ነዳዋለሁ ብለህ ነው? ይልቅ ለግል አውሮፕላን እየቆጠብኩ ነው ብዬ መለስኩለት። ትንሽ እንደነዳ ዜብራው ጠርዝ ላይ ተከማችተው አስፋልቱን ለማቋረጥ የሚቃጡ እግረኞችን በጥሩምባ አስደንብሮ ወደ ኋላ እንዲያፈገፍጉ አስገደዳቸው። ምን አለ ብታሳልፋቸው አልኩት። ስንቱን አሳልፈን እንዘልቀዋለን። የሰውን ብዛት እንደምታየው ነው። የአዲስ አበባ እግረኞች በጠቅላላ በባለ መኪኖች ላይ የተቃውሞ ሰልፍ ለማቅረብ የወጡ ነው የሚመስለው። የሚገርምህ ባለፈው በህዝብ ቆጠራ የሰለጠነ ሮቦት ከአሜሪካ በእርዳታ ገብቶ እዚህ ከተማ ውስጥ ተሰማርቶ ነበር አሉ። ገና አንድ ክፍለ ከተማ እንደቆጠረ this is too much for me ብሎ ስትሮክ መጥቶት ሞተ ሮቦቱ። ታዲያስ የህዝቡ ብዛት እንኳን ለቆጠራ ለግምት ያደክማል። ድሮ አሮጌው ትውልድ አልፎ አዲሱ ትውልድ እየተተካ ነበር ህይወት የሚቀጥለው። አሁን አሮጌው ትውልድ ከአዲሱ ትውልድ ጋር እየተጋፋ ይቀጥላል እንጂ ሲያልፍ አታየው። በቀደም የ76 ዓመት ሴትዮ ልጅ ወልዳ መስዋዕቷን አልሰማህም? ሰምቻለሁ። ተመልከት እንግዲህ መቄዶንያ ስትጠብቃቸው ድንበሯ ሆስፒታል የሚገኙ አሮጊቶች እየመጡ ነው።
እኔ ገረመኝ 76 ዓመት አረጋዊ ሴት የማቀፍ ወኔ ያለው ወንድ መገኘቱ ነው አልኩት። ምን ይገርማል? አንተ ራስህ ሐምሌ አጋማሽ ላይ ብታገኝ አታቅፍ? እዚህ ይለኛል ልጅ ሆኜ ተስፋ ገብረስላሴ ዘብሔረ ቡልጋ ያሳተሟትን አንዲት መጽሐፍ አንብቤያለሁ። መጽሐፏ ሰዎች በዚህ ምድር ላይ ስለሚሰሯቸው ኃጢአቶችና በሰማይ ስለሚጠብቃቸው ቅጣት ትናገራለች። አንዱ አንቀጽ መሬትን ቀደው አለስልሰው የሚገናኙ ወንዶች የሚጠብቃቸውን ቅጣት ይዘረዝራል። አስበው፣ ሳይንሱን ትተነው የሃይማኖት አባቶች እንደሚነግሩን ይህች ምድር ወደ 8000 ዓመት ገደማ የዕድሜ ባለጸጋ ናት እና የ8000 ዓመት አሮጊት ምድር የማይምር ወንድ የ76 ዓመት ኮረዳ አግኝቶ የሚለቅ ይመስልሃል? ከጥቂት ዝምታ በኋላ ስለ ኑሮ እያማረረ ማውጋት ጀመረ። የራይድ ሹፌር እንዲህ ካማረረ የሀይገር ባሱ እንዴት ሊሆን ነው ብዬ በማሰብ አጥብቄ ተከዙ። ውሃ በሳምንት አንድ ቀን ብቻ መምጣት ጀምሯል። የሚገርመኝ እሱ አይደለም፣ ሲመጣ ራሱ እንደ ሌባ እኩለ ሌሊት ላይ ነው። ሳሎኔን አጥለቅልቆት ሶፋዬን ወደ ሶፋ ቀይሮት መጥቼ ነበር የሚል መልእክት አስተላልፎ ይመለሳል። ለነገሩ አንዳንዴ ሳስበው በሳምንት አንድ ቀን መምጣቱም ተመስገን ነው። ከጥቂት ጊዜ በኋላ በወጣበት ሊቀር ይችላል። የሆነ ጊዜ ላይ ቀበናና ገፈርሳ ዳር የሀገርን ስራ ተሰልፎ ልታይ ትችላለህ። ደርሻለሁ፣ እዚህ ጋር ወርደኝ አልኩት። መኪናውን ዳር እንዳስያዘ አንድ የትራፊክ ፖሊስ ከየት መጣ ሳይባል ደርሶ ወደ ጋቢናው አጎንብሶ እዚህ ጋር ማውረድ አችልም። ለምን አችልም አልኩህ? አችልም፣ ክልክል ነው። እኔ እኮ ተሳፋሪ እንጂ መንግስትን ላውርድ አላልኩም አለ ሹፌሩ ለኔና ለሱ ብቻ በሚሰማ ድምፅ። ምን አልክ? ከዚህ ከተማ የትም ቦታ የመኪና ማቆሚያ የለም። እንዴት ነው ሰርተን የምንኖረው? አለ ሹፌሩ። ማቆሚያ ከሌለ እሱ እንዴት ጫንከው? ጭኛው አይደለም፣ መኪናው እየሄደ እንደ ህንድ አክተር ዘሎ ገብቶ ነው። ትራፊኩ ጥሩ ሰው ሳይሆን አይቀርም። ስቆ አሰናበተን። ሳታርቀኝ እዚህ ላይ አውርደኝ አልኩት ወደ ሸራተን መገንጠያ ላይ ስንደርስ። እዚህ ጋር ካወረድኩ 1500 ብር ይቀጠኛል አለ ሹፌሩ። ምን ተሻለ ታዲያ? ከጓደኞቼ ጋር የምሳ ቀጠሮ አለኝ ነው ያልከኝ? አዎ። ጓደኞችን ስራቸው ያውጣቸው። አንተ ግን እኔ ቤት መብላት ትችላለህ። ሽልማቱ ድምፃዊ ማሞ መንገሻ ከመኖሪያው ግቢ ወጥቶ አስፋልቱ ዳር የተጎለተችው ላዳ አጠገብ ሲደርስ ወደ ጋቢናው ጎንበስ ብሎ ፈገግ አለ። የላዳው ሹፌር በልምድ የዚህን ፈገግታ ትርጉም ያውቀዋል። ዛሬም እንደ ልማድህ በዱቤ እንዳደርስ ፈልገህ ከሆነ እልም ያለ ጦርነቱ ስንገባለን አለ ሾፌሩ። እመነኝ ማሞ መለሰ፣ ይህ የመጨረሻው ዱቤ ነው። ከዚህ በኋላ አይቸግረኝም። ከዚህ በኋላ እንዴት ነው የማይቸግር? እባክህ ከሀገር ልትወጣ አስበሃል ወይስ ራስን ልትገድል ወስነሃል? የሰው ልጅ በህይወት እስካለ ድረስ መቀየሩ አይቀርም አለ ማሞ። እኔ አንዳንዴ ሳስበው ምን ግርም እንደሚለኝ ታውቃለህ አለ ሹፌሩ። ለምድር ማሙያ የተፈጠርክ ነህ ብዬ እንዳላስብ ምድር ከሞላች ቆየች። የዚህ ሀገር ብዙ ሰው ይቸግሯል፣ ግን ሁሉም በችግሩ መጠን ነው የሚኖረው። አንተ ግን የድሃ ቀመጥል ተበድሮ ዕቁብ ይጥል እንዲሉ በባዶ ኪስህ በላዳና በራይድ መንቀባረር ያምራል። ማሞ በቃል ምላሽ በመስጠት ፋንታ ከለበሰው ኮት የብብት ኪስ ውስጥ ካርድ መዞ አውጥቶ ለሾፌሩ ዘረጋለት። በካርዱ ላይ የሚከተለው ቃል ሰፍሯል። ለድምፃዊ ማሞ መንገሻ በነጠላ ዜማ ዘርፍ የዓመቱ ምርጥ ድምፃዊ ተሸላሚ ሆነው ስለተመረጡ በተጠቀሰው ቀን እና ሰዓት በብሔራዊ ቲያትር በመገኘት የተዘጋጀልዎትን ሽልማት እንዲቀበሉ በማክበር እንጋብዛለን።
ባለዳዳው ከዚህ በኋላ ማሞን በዱቤ ላለማጓጓዝ ብሎ ወስኖ ነበር። የሽልማቱን ጥሪ ካነበበ በኋላ ግን ትንሽ አመነታ።